ረሚ ታሪክ የተሰማው ድምፃዊ ያሬድ ነጉ ከሰሞኑ ማረሚያ ቤት በመገኘት ታራሚዎች የፋሲካ በዓልን በደስታ እንዲያሳልፉ በማሰብ 3 ሰንጋ በሬዎችን በመውሰድ አለፍ ሲልም ያማረ ሙዚቃ መድረክ በማዘጋጀት ልዩ ልዩ ሙዚቃዎቹን በማቅረብ በበርካታ ኢትዮጵያን መነጋገሪያ ሆኗል። በዚህ መሃል ታዲያ ከተበላ ከተጠጣ በኋላ ያሬድ አብረውት ከተገኙ ሙዚቃ ባለሙያዎች ጋር በመሆን መዝፈን ሲጀምር በማረሚያ ቤቱ ብዙ ውጣ ውረዶችን እያሳለፉ የሚገኙ እነዚህ ሴቶች ሁሉ ተሰባሰቡም አብረውት መዝፈን ጀመሩ። ደስታቸው እጅግ ልዩ እንባንም የሚያስመጣ ነበረ። በኋላ ከታራሚዎቹ መካከል የሆነችው አንዲት ሴት ወደ መድረኩ ወጣች። ከሙዚቃ ባለሙያዎች ጋር ተነጋገረች። ወዲያው ዘፈኑን ማቅለጡን ተያያዘችው። ድምጿ እጅግ የተዋበ የመድረክ አያያዙ ያማረ አስገራሚ ድምፃዊት ሆና ተገኘች። ይህን እድል እንድታገኝ ብቃቷንም ለማስመስከር እንድትችል በዚህ በማረሚያ ቤት የማይገኘውን መድረክ ያበረከተላት ድምፃዊ ያሬድ ነጉም ምስጋና እየተቸረው ይገኛል። ያኔ ነበር እንግዲህ ከያሬድ ነጉ ጋር ያዜመችው ዘፈን በበርካታ ማህበራዊ ሚዲያዎች ላይ በመሰራጨቱም በርካቶች እች ልጅ ማናት ብለው መጠየቅ የጀመሩት። ወዲያው ወደ ማረሚያ ቤቱ ከመውረዷ በፊት የተጫወተቻቸውናም በምነው ሸዋ እንዲሁም በሌሎች ሙዚቃ ማድረሻ መንገዶች ያቀረበቻቸው አወይኔ ተለወጥክብኝ፣ እዛም አሳምነኝና መሰል ነጠላ ሙዚቃዎቿን ለህዝብ ማድረስ መቻሏን የሚያመላክቱ መረጃዎች ወጡም። በእርግጥም ወጣቷ በሙዚቃ ስራዎቿ የሚያውቋት ብዙ ሰዎች መሆናቸውም ታወቀም። በዚህም አድናቂዎችን ማፍራቷም ተገለጠም። ከመታሰሯ በፊት በጣም ጎበዝ ድምፃዊት የልጅ እናት የሆነች ረጅም ጊዜ በአረብ ሀገር በድምፃዊነት የተሳተፈች ታታሪ ልጅ ነበረች የሚሉ መረጃዎችም ወጥተዋል። ረጅም ጊዜ በሰራችበት በአረብ ሀገር ውስጥም በርካታ ኢትዮጵያን በድምፃዊነቷ እንደሚያውቋትም ተነግሯል። ድምፃዊት ፍሬ ህይወት ተወዳጅ ነጠላ ዜማዎችን እየሰራች ከቆየች በኋላ አልበም ለመስራትም ዝግጅት ላይ እንደነበረች የተለያዩ ምንጮች ይጠቁማሉ። ታዲያ እቺ ተወዳጅ ድምፃዊት ወደ ማረሚያ ቤት እንድትወረወር ያደረጋት ነገር ምንድነው የሚለው ጥያቄ በብዙሃን አእምሮ ውስጥ መመላለስ ጀመረም። ለምን ያህል ዓመትስ ተቀጣ በማረሚያ ቤቱ እንድትኖር ተፈረደባት የሚልም ጥያቄን አጭሯል። አስከትለን 2 የተለያዩ ሐሳብ ያላቸውን መረጃዎች በዝርዝር እንንገራችሁ። መረጃዎቹ ዘሐበሻ ስለታሰረችበት ነገር የሚያትተውን የክስ መዝገብ አገኘሁት ያለውናም በተቃራኒ የመታሰሯ ምክንያት በሴራ የተተበተበ ነው የሚል ከክስ መዝገቡ ተቃራኒ ሆኑ በሌላ ወገን በኩል የተነገሩ ነገሮችን ያዙ ናቸው። የመጀመሪያውን መረጃ እናስቀድም። ድምፃዊ ያሬድ ነጉ በማረሚያ ቤት ባቀረበው ኮንሰርት ላይ በእስር ላይ የምትገኘው ድምፃዊት ፍሬ ህይወት ስለሺ መድረክ ላይ ወጣ ካቀነቀነች በኋላ በርካታ ሰዎች ምን ሆና ነው የታሰረችው የሚል ጥያቄ ማቅረባቸውን በመጥቀስ ይጀምራል ዘሐበሻም። በዚህም መሰረት የታሰረችበት ምክንያትና የተፈረደባት ዓመት ስንት እንደሆነም የሚያሳየውን የክስ መዝገብ እንመልከት በማለት ዝርዝሩን አቅርቧል። በአቃቢ ሕግ የክስ መዝገብ ላይ አንደኛ ፍሬ ህይወት ስለሺ፣ ሁለተኛ አሊ ፈርዳን የተባሉ 2 ተከሳሾች በ3 ክሶች መከሰሳቸውን ያመላክታል። በክስ መዝገቡ ላይ አንደኛ ተከሳሽ ፍሬ ህይወት ስለሺ ካልተያዙ ግብረ አበሮቿ ጋር በመሆን ከኢትዮጵያ ግዛት ክልል ውጪም ከኢትዮጵያ ባህሬን ሀገር ለሥራ ለመላክ በሚል ሽፋን በሰው ለመነገድ በማሰብ የዘመናዊና ባህላዊ ውዝዋዜ ተወዛዋዥ የሆኑትን በ3 ክስ የተጠቀሱ 3 የተለያዩ የግል ተበዳዮችን ዘመናዊና ባህላዊ ውዝዋዜ እየሰራችሁ በየወሩ $500 ይከፈላችኋል፣ ምግብና መኝታም በጥሩ ሁኔታ ታገኛላችሁ፣ ዳንስና ውዝዋዜ ስታቀርቡ ሽልማትም ታገኛላችሁ በማለት የተስፋ ቃል መስጠታቸውን ይኸው መረጃ ያመለክታል። ቀኑ በውል ባልታወቀ ነሐሴ ወር 2014 ዓ.ም ተበዳይን ለጉዞ ከመለመሏቸው ሌሎች ወጣቶች ጋር ባህሬን ሀገር መዳረሻ በማድረግ ለ3 ወራት ለመቆየት የሚያስችላቸውን የጉብኝት ቪዛ ከባህሬን በቴሌግራም ከላከችላቸው በኋላ ባህሬን ሲደርሱ ተወዛዋዥ መሆናቸውን እንዳይገልጹ በማስጠንቀቅ ለሁለተኛ ተከሳሽ ወይም አሊ ፈርዳን በማስተላለፍም በሚያስተዳድረው ሞኖ የተባለ ሆቴል ውስጥ ከሚያቀርቡት ዘመናዊና ባህላዊ ውዝዋዜ በተጨማሪ ለሆቴል አገልግሎት ከሚሰጡ የሆቴል ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ
ይከፈላችኋል ከተባለው $500 የወር ደሞዝ $200 ለአንደኛ ተከሳሽ ፍሬህይወት ስለሺ እንዲከፈል በማድረግና ሁለተኛ ተከሳሽ አሊ ፈርዳን ደግሞ የሚያስተዳድረውን ሆቴል ገቢ ከፍ በማድረግም ከተጠቀመባቸው በኋላ ወደ ሀገራቸው እንዳይመለሱም የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብረ አበሩ በማስተላለፍ በምታስተዳድረው ማርኮ ፖሎ በተባለ ሆቴል ውስጥ ለሆቴል አገልግሎት ከሚወጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ ዝሙትና መሰል የወሲብ ተግባራትንም እንዲፈጽሙ በማድረግ በባህሬን ሀገር መቆየት ከሚችሉበት የ3 ወራት ጊዜ ለተጨማሪ 4 ወራት እንዲራዘምና ቪዛቸው እንዲቃጠል በማድረግም የተበዳይን ተጋላጭነት በመጠቀም ወደ ሀገር ቤት ለመመለስ እንዲችሉ ከሰዎች ጋር ወሲብ እንዲፈጸም ካደረጓቸው በኋላም መጋቢት 15 ቀን 2015 ዓ.ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በሰው መነገድ ወንጀል ተከሰው በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ጀነራል አቃቤ ሕግ ክስ አቅርቦባቸው በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ወንጀል ችሎት ክርክር ሲደረግ መቆየቱን ይኸው የዘሐበሻ መረጃ ይጠቁማል።